በዚህ ዓመት በኢትዮጵያ ታሪክ ለመጀመሪያ ጊዜ እጅግ ከፍተኛ ቁጥር ያለው ኤሊት ፎርስ በሀገር ውስጥና በተለያዩ ሀገራት ያሰለጠናቸው ሰልጣኞች የመጀመሪያው ዙር ተመራቂ ሙሉ የኮማንዶ የአየር ወለድ ብቃት አሟልቶ በኢትዮጵያ ታሪክ በብዙ ሺህ የሚቆጠር ኤሊት ፎርስ የመጀመሪያውን ዙር ለማስመረቅ የተሰማኝን ልዩ ክብር ልገልጽላችሁ እወዳለሁ። ኢትዮጵያን የሚመጥን ኃይል ለመገንባት ባቀድነው እቅድ መሰረት ኢትዮጵያ ትልቅ ኢኮኖሚ እየገነባች ያለች ትልቅ ሀገር ናት። ጠላቶቻችን እየመረራቸው ሊወጡት የሚገባው ጉዳይ ኢትዮጵያ የአፍሪካ ፓወር ሃውስ ናት። ኢትዮጵያ በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ውስጥ ስመገናና ሀያል ተጽዕኖ ፈጣሪ ሀገር ናት። የዚህች ታላቅ ሀገር ሰራዊት ሆኖ ማገልገል፣ የዚህች ታላቅ ሀገር ቀይ መለዮ ለባሽ መሆን ታላቅ ክብር ስለሆነ እንኳን ደስ ያላችሁ ልላችሁ እወዳለሁ። የዚህ ኤሊት ፎርስ ዓላማው ሁለት ነገር ነው። አንደኛው ውጊያን ማስቀረት ነው። ውጊያ ሰው ይበላል፣ ሀብት ያወድማል፣ ከጉዞ ያደነቃቅፋል። ጥፋት እንጂ ልማት፣ ጥፋት እንጂ ጥቅም ስለሌለው ውጊያን ማስቀረት ዲተር የማድረግ ስራን የሚሰራ ዋነኛ ተልዕኮ እንደሆነ እያሰበ ኮማንዶ አይመረቅም ከማሰልጠኛ ይወጣል እንጂ ከዛሬ ማታ ጀምሮ በቀንም በሌትም የፊዚካል ስልጠናዎች በማዕከል ያገኛችኋቸውን በየምድብ ቦታችሁ ይበልጥ እያጠናከራችሁ ይበልጥ እየጎበዛችሁ አስተማማኝ ኃይል ለመሆን የማይቋረጥ ስልጠና ማድረግ ስላለባችሁ አንደኛው ዓላማ የሚሳካው ቀጣይነት ባለው ስልጠና ነው። ያም ውጊያን ማስቀረት ነው። ሁለተኛው ዓላማችሁ ውጊያን መጨረስ ነው። ዛሬ እንደ ትናንቱ ውጊያ ሰው ጀምሮ ሰው አይጨርሰውም። ውጊያን በቅርብ ርቀት ብቻ ሳይሆን በከፍተኛ ርቀት መጀመር መዋጋት የሚያስችል አቅም ፈጥረናል። የምንዋጋው በቴክኖሎጂ ነው። የምንጨርሰው ግን በእናንተ በኤሊት ፎርስ ነው። እናንተ ቴክኖሎጂ የጀመረውን ውጊያ ጨርሳችሁ የተከበረውን የክቡር ሕዝቦች አደራ የሆነውን ባንዲራ የምትሰቅሉ፣ ውጊያ ጨርሳችሁ ድል የምታበስሩ፣ ባንዲራችን ባሸነፍንበት ቦታ ሁሉ እንዲውለበለብ የምታደርጉ ውጊያ ጨራሽ ኃይሎች ናችሁ። ውጊያን ለማስቀረት ከአቅም በላይ ሆኖ ከመጣም ለመጨረስ የተሰራው ኤሊት ፎርስ በኢትዮጵያ ታሪክ ደረጃ በዚህ ቁጥር ኮማንዶና አየር ወለድ በአንድ ጊዜ አሰልጥነን አናቅም። ይህን ያደረግንበት ዋናው ምክንያት ትልቅ ሀገር የሚመጥን ተለቅ ያለ ኃይል በመገንባት ውጊያን ማስቀረት፣ ሰላምን ማጽናት ስለምንፈልግ ነው። ይህ ኤሊት ፎርስ ከዘመናዊ አስተሳሰብ እውቀትና ቴክኖሎጂ ጋር የተዋሃደ መሆን አለበት። እውቀት ያለው አስተሳሰቡ የጸዳ የማድረግ አቅሙን በየጊዜው የፈተሸና በብቃት የሚያሳይ ኃይል መሆን ይጠበቅበታል። ከናንተ እንደ አርበኛ፣ እንደ ጀግና፣ እንደ ተዋጊ ሶስት ነገር እንፈልጋለን። አእምሯችሁን፣ ልባችሁንና እጃችሁን እንድታሰሩ። በአእምሯችሁ እንድታስቡ፣ በእጃችሁ እንድትከውኑ፣ በልባችሁ የሀገር ፍቅርን እንድትሸከሙ ይጠበቃል። ነገር ግን በአእምሮና በልብ እንዲሁም በእጅ ትስስር የሚሰራው የኤሊት ፎርስ ከሶስቱ የሚመራው
ልቡ መሆን አለበት። ልቡ የሀገር ፍቅር፣ የጓድ ፍቅር፣ የአሃድ ፍቅር፣ የዓላማ ፍቅር፣ የባንዲራ ፍቅር፣ የመለዮ ፍቅር ያለው በልቡ ፍቅር አእምሮንና እጁን የሚያዝ መሆን ይጠበቅበታል። እኔና እናንተ የምንታገለው ስለምንወዳት ሀገራችን ኢትዮጵያ ስንል እንጂ ስለምንጠላቸው ስለማንፈልጋቸው ግለሰቦችና ቡድኖች ስንል አይደለም። እኛን የሚነዳን፣ እኛን የሚያቆመን፣ እኛን የሚያጸናን ለሀገራችን ያለን ፍቅር፣ ለእውነት ያለን ቅርበት ነው። እውነትም በልቡ የያዘ በፍቅር የተሞላ አእምሮውን የሚያሰራ በየዕለት በስልጠና ብቃቱን የሚያዳብር ውጊያ የሚያስቀር ሲገባ ግን የሚፈጽም ኃይል መሆን ይጠበቅባችኋል፣ ይጠበቅብናል። ኢትዮጵያ የጸናችው ጠላቶቿን በማሳፈር ብቻ አይደለም፣ ጀግኖች አርበኞች ልጆቿን በመሰዋት ጭምር ነው። ሁሌ የምናሸንፈው ጀግኖችን ሰውተን ጠላት እያሳፈርን ነው። ጠላት ካፈረ ጀግኖች ደማቸውን ላባቸውን አፍስሰዋል ማለት ነው። የእናንተ ዋነኛው ተግባር የጸናች ኢትዮጵያን አጽንቶ ማሸጋገር ነው። ኢትዮጵያ ጸንታለች፣ ጸንታም ትኖራለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካ ወንድሞቿ ሁሉ ኩራት ትሆናለች። ኢትዮጵያ ለሁሉም ጎረቤቶቿ ኩራትና መከታ ትሆናለች። ኢትዮጵያ ለሁሉም ጎረቤቶቿ የሰላም ምንጭ እንጂ የጦርነት ምንጭ አትሆንም። ኢትዮጵያ በሚያስፈልጓት ነገር ሁሉ በድርድር፣ በምክክር፣ በሰጥቶ መቀበል መርህ የምታምን እንጂ ጎረቤቶቿን አፍሪካ ወንድሞቿን ባላት ጉልበት አንበርክካ መንጠቅ የምትፈልግ የሰፈር ጎረምሳ ባህል ያላት ሀገር አይደለች። ክብር ያላት ባህል ያላት መውደድ የምታቅ ለሰላም መትረፍ የምታቅ ሀገር ናት። ይህንን ኃይል የሚያዩ የአፍሪካ ወንድሞቻችን ሁሉ በሚገጥማቸው ችግር ውስጥ ድንበር ተሻግሮ ሰላም ለማስከበር የሚያስችል ብቃትና ስልጠና የወሰደ አስተማማኝ አፍሪካዊ ኤሊት ፎርስ እንደገነባን እንዲያስቡ፣ ከዚህ ባሻገር ለብልጽግናችን ለእድገታችን ስንል ቀዳሚ ፍላጎታችን ሰላም መሆኑን ለወዳጅም ለጠላትም በዚሁ አጋጣሚ ለመግለጽ እወዳለሁ። በመጨረሻ ትናንት ኢትዮጵያ አትፈርስም ብለን ነበር። ያንን ሐሳብ ስንሰነዝር አርበኞች እንዳሏት ስለምናቅ ነበር። ዛሬ በተከበረው የኢትዮጵያ ኩራት በሆነው ኤሊት ፎርስ ፊት ደግሜ ማረጋገጥ የምፈልገው ኢትዮጵያ ትጸናለች፣ ኢትዮጵያ ትሸጋገራለች፣ ኢትዮጵያ ትበለጽጋለች። ኢትዮጵያ እንደለመደችው ደጋግማ ጠላቶቿን እያሳፈረች ወደ ግቧ ትገሰግሳለች። ምንም ኃይል ኢትዮጵያን ከብልጽግናና ከመጽናት ሊያቆማት የሚችል ኃይል እንደሌለ በዚሁ አጋጣሚ ማስገንዘብ እፈልጋለሁ። ኢትዮጵያውያን ለሰላምና ለልማት ለአብሮነት አብረን ልንሰራ ይገባል። ዛሬም እንደ ትናንቱ መልእክቴ ሁሉም የኢትዮጵያ ዜጋ ወንድማማች ሆኖ ተከባብሮ ተስማምቶ ተደምሮ እቺን ታላቅ ሀገር ማጽናት ማሸጋገር ብቻ ሳይሆን ለልጁ የላቀች የበለጸገች ሰላም የሰፈነባት ኢትዮጵያን ማሸጋገር የሚችል ኃላፊነት የሚሰማው ምንጩን ከማያውቀው ጎርፍ ጋር ሁሉ የማይጓዝ ቆሞ ማሰብ የሚችል ዜጋ ትውልድ እንድንሆን አደራ እያልኩ በነገር ሁሉ የረዳን በነገር ሁሉ
አሸናፊ እንድንሆን ያደረገን የበለጸገች ኢትዮጵያን ለልጆቻችን እንድናሸጋግር የሚረዳን ፈጣሪ የተመሰገነ ይሁን። ታላቁን ሕዝባችንን የሰነቅነውን የመደመር የፍቅር የአንድነት ዓላማችንን ቀን ከሌት የመስራት ልምምዳችንን ከሁሉ በላይ ፈጣሪያችንን ይዘን የለመለመች ያደገች የተሻገረች አንድ የሆነች ኢትዮጵያን እናሻግራለን። ጠላቶቿን እናሳፍራለን። ለአፍሪካ ለዓለም ምሳሌ የሆነች ኢትዮጵያን ለልጆቻችን እናሸጋግራለን። አመሰግናለሁ።